የሀገሬ ልጆች አረብ ሀገር ስትኖሩ ማለት ነው ከምንም አይነት ማለት ስራችሁን በአግባቡ ስሩ፣ ግን ለልጆቹ ፊት አትስጧቸው። ፊት ከሰጣችኋቸው እናንተ ላይ አናታችሁ ላይ ነው የሚወጡት እና ለነሱ ፊት መስጠት አያስፈልግም። ስሩ ያሏችሁን በስነ ስርዓት ከነሱ ጋር ቀልድ ምናምን አያስፈልግም። እሺ የሀገሬ ልጆች ሰላም 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 የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ሰብስክራይብ ላይክ ሼር ያድርጉልኝ ጓደኞቼ፣ አበረታቱኝ። ሰብስክራይብ የሚያደርጋችሁኝ ላይክ አድርጉ፣ ቤተሰብ ሆኑ ውዶቼ። እና የሀገሬ ልጆች ከአረብ ልጆች ጋር ማለት ነው ምንም ነገር ቢሆን ፊት አታሳዩቸው። ቀልድ ከነሱ ጋር አታሳዩ። በኋላ ላይ ተመለሱ ቢባሉ አይመለሱም። ለምን? ቤተሰብ ቢሆን በፊት እንደ አንቺ መቼ ትናገሪ ነበረ መቼ እንትን ትይ ነበረ ተሚሏችሁ ማለት ነው። ከበፊቱ ጀምራችሁ ከነሱ ጋር ቀልድ ምናምን አያስፈልግም። ያንን አታስለምዷቸው። ያንን ካስለመድናችኋቸው የአረብ ልጆች በጣም ከባዶች ናቸው። አብሶ እነዚህ ከ8 እስከ 10 ምናምን ያሉት ልጆች በጣም አስቸጋሪዎች ናቸው እና ለቤተሰብም እንኳን ለኛ ለቤተሰብ እንኳን አይሰሙም። ስለዚህ እናንተ ደግሞ ራሳችሁን ጠብቁ። ከነሱ ጋር ቀልድ አትቃለዷቸው። ስሬስ ከሆናችሁባቸው ያከብሯችኋል፣ ይፈሯችኋል። ስለዚህ እናንተም ደግሞ የራሳችሁን መብት አስከብሩ። ካልሆነ ደግሞ እንደዚህ የሚያስቸግሯችሁ ከሆነ እናንተ ከመማታት ወይም እነሱን ከመሳደብ ለቤተሰብ ለእናታቸው ወይም ለአባታቸው ለሚፈሩት አንዴ መናገር ማለት ነው። ሁሉ ጊዜ ስትጨቃጨቋቸው ደግሞ ቤተሰብ ስለሚሰለች ምንም መፍትሄ ላይሰጧችሁ ይችላል። ስለዚህ አንዴ ተናገሩ። ከዛ በኋላ የማይሆን ከሆነ ደግሞ አይ እኔ እየሰደበኝ አልሰራም ማለት ራሱ ትችላላችሁ። አንደኛ መብታችሁን ነው የምታስከብሩት። ሁለተኛ ነገር ደግሞ እነሱም እኛ አሁን ብንመታባቸው ስለማይፈልጉ ስለዚህ እናንተ ደግሞ የራሳችሁን መብት ነው ማስከበር ያለባችሁ። እሺ ሀገሬ ልጆች እና ሰብስክራይብ ላይክ ሸር አድርጉልኝ፣ አበረታቱኝ። የአረብ ልጆች ደግሞ በጣም ከባዶች ስለሆኑ እናንተ የራሳችሁን መብት ራሳችሁ ማስከበር አለባችሁ። ሀገሬ ልጆች እየተሰደባችሁ ዝም የምትሉ ከሆነ እነሱ አናታችሁ ላይ ነው የሚወጡት። ምንም በቃ እንትን የላቸውም። ስለዚህ ልጆችም ስለሆኑ ስለማያውቁም በጥሩ ነገርም ሊመስላቸው ይችላል እነሱ። ስለዚህ እናንተ ደግሞ ራሳችሁን ጠብቁ እላችኋለሁ። የሀገሬ ልጆች እወዳችኋለሁ። ሰላማችሁ ብዝት ይበልልኝ። ሰብስክራይብ አድርጉኝ፣ ላይክ ሼር አድርጉልኝ ውዶችዬ። እወዳችኋለሁ። ቻው ቻው። ሰላም ሆኑልኝ።